بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشه وندموش هتوش بمجمرة يا الله تبارك وتعالى سلامنا أزنت بنان تلايهون إيالكين إن شاء الله ባለፈው ጊዜ ላይ ስለ ላ ኢላሃ ኢላላህ መስፈርቶች እንማራለን ባልኩት መሰረት ኢንሻአላህ በዛሬው ክፍላችን ላይ ክፍል አንድን የምንመለከት ይሆናል። እንደሚታወቀው ላ ኢላሃ ኢላላህ የሚለው ቃል ብዙ መስዋዕትን ያስከፈለ ቃል ነው። ብዙ ነቢያቶች ብዙ ሩሱሎች የተላኩበት ዋና የሥራ መስካቸው ነው። وكذلك ይህንንም ቃል የበላይ ለማድረግ ይህንን ቃል በመድር ላይ ለማስፈን ብዙ መስዋዕትን የከፈሉለት የተከበረ ቃል ነው። አብዛኛው ማህበረሰባችን ከአላሁ ተባረከ ወተዓላ ውጭ ያሉ አካላትን የሚያመልክበት ዋነኛውና ትልቁ መንስኤ ላ ኢላሃ ኢላላህን አስተካክሎ አለመረዳት ነው። ስለዚህ ላ ኢላሃ ኢላላህ ማለት ምን ማለት ነው? አንድ አካል ላ ኢላሃ ኢላላህ ካለ በሱ ላይ ምን ግድ ይሆናል? ይህን የምንመለከት ይሆናል። ላ ኢላሃ ኢላላህ ማለት ትርጉሙ አንድ አካል ላ ኢላሃ ሲል ከአላሁ ተባረከ ወተዓላ ውጭ ያሉ ተመላኪዎችን ምን እያደረገ ነው? ውድቅ እያደረገ ነው። ትርጉሙም ላ ኢላሃ ማለት ከአላሁ ተባረከ ወተዓላ ውጭ በእውነት የሚመለክ አምላክ የለም። ኢላላህ ሲል ደግሞ አምልኮት በጠቅላላ የሚገባው ለአላሁ ተባረከ ወተዓላ ብቻና ብቻ ነው እያለ ነው። ላ ኢላሃ ካለ ማንኛውም ሙስሊም የሆነ አካል ከአላህ ተባረከ ወተዓላ ውጭ ነብይም ይሁን መላኢካም ይሁን ዓብደን ሳሊህም ይሁን ከዚህም ውጭ ያለን አካል በጠቅላላ አልጠራም እያደረገ ሐጀርም ሸጀርም ዛፍም ድንጋም አጠቃላይ ማንኛውንም ነገር ውድቅ እያደረገ ነው። ኢላላህ ሲል ደግሞ አምልኮትን በጠቅላላ ለአላሁ ተባረከ ወተዓላ ብቻና ብቻ እያጸደቀ ነው። ስለዚህ አንድ ሙስሊም የሆነ አካል ላ ኢላሃ ኢላላህ ሲል አምልኮትን በጠቅላላ ለአላሁ ተባረከ ወተዓላ ብቻና ብቻ እያረጋገጠ ነው። የምሰግደው ለአላህ ነው፣ የምጾመው ለአላህ ነው፣ የማርደው ለአላህ ነው እያለ ነው። ከአላህ ተባረከ ወተዓላ ውጭ ላለ አካል አልሰግድም፣ ከአላሁ ተባረከ ወተዓላ ውጭ ላለ አካል አላርድም፣ ከአላህ ተባረከ ወተዓላ ውጭ ላለ አካል የአምልኮት አይነቶችን አንስቼ አልፈጽምም እያለ ነው። ታዲያ አብዛኛው ሙስሊም ከአላህ ተባረከ ወተዓላ ውጭ ያለን አካል እያመለከ በል በዚህም አምልኮቱ ላይ ደስተኛ ሆኖ እሱ ያለበትን እምነት ያላመኑ አካላቶችን ካፊር እያለ የሚገኝበት ሁኔታ ላይ ነው ያለነው። ወላሂ ወንድሞች እህቶች፣ ሁላችንም ጥንቃቄ ልናደርግ ይገባል። ስለ ላ ኢላሃ ኢላላህ በደንብ አድርገን ልናውቅ ይገባል። ከአላህ ውጭ ያለን አካል ማምለክ አይቻልም። ከአላህ ተባረከ ወተዓላ ውጭ ያለን አካል አላመልክም አልገዛም ስላለን ካፊር ቢሉን ይበሉ። ምክንያቱም አላሁ ተባረከ ወተዓላን ብቻ እንድናመልክ እንጂ ከአላህ ውጭ ያለን አካል እንድናመልክ አልታዘዝም። ቁርአንም የወረደው አላህን ብቻ እንድናመልክ ነው። ነቢዩም ሰለላሁ ዐለይሂ ወሰለም መጥተው ሲያስተምሩት የነበረው አላህን በብቸኝነት በመገዛት ላይ ነው። ስለዚህ ዛሬ የተለያዩ የአምልኮት አይነቶችን ከአላሁ ተባረከ ወተዓላ ውጭ ላለ አካል ይሰጣል። ያም ብቻ አይደለም፣ ደግሞ ልክ ቁርአን ሐዲስ እንደወረደላቸው ሳይሳቀቁ በሚዲያ ላይ እየወጡ የሚናገሩበት ሁኔታም አለ። እንደዚህ አይነት ነገራቶችን ስንሰማ እኛ በተውሂዳችን ላይ ያለን ሁኔታ ጠንከር ሊል ይገባል። ስለዚህ ላ ኢላሃ ኢላላህን በደንብ አድርገን ማወቅ አለብን። የመጀመሪያው የላ ኢላሃ ኢላላህ መስፈርት ላ ኢላሃ ኢላላህን ማወቅ ነው።
لزيانو الله تبارك وتعالى فاعلم أنه لا إله إلا الله أنت محمد هوي أوك كالله تبارك وتعالى وجه بأونت يمين ملك أملاك يلل مهون أوك كالله تبارك وتعالى وجه للأكل منم يأملك تاينة تقرصو يميستو يلم الله تبارك وتعالى راسو فقدو مرطو للاكاچو ملكتኞች መላእክቶች እንኳን ቢሆን የአምልኮት ዘርፎችን ቆርሰን እንድንሰጥ በፍጹም አይወድም ምክንያቱም ይሄ የአላሁ ተባረከ ወተዓላ ሐቅ ብቻና ብቻ ነው የሱን ሐቅ ደግሞ ቆርሰን ለሌላ አካል መስጠት በፍጹም የተከለከለ ነው በል እሳት ውስጥ ሊያዘወትር የሚችል ከባድ የሆነ ከወንጀላቶች ሁሉ የገዘፈ ወንጀል ነው እሱ ምንድነው ሽርክ ነው ስለዚህ በደንብ አድርገን ስለ ተውሂዳችን ጠንቅቀን ልናውቅ ይገባል እሱን ካላወቅን ፍጡራን አምላኪዎች ነው ምን ሆኖ ይሄ አደገኛ የሆነ ወንጀል ነው ነብዩም ሰለላሁ ዐለይሂ ወሰለም በሐዲታቸው ምን አሉ من مات وهو يعلم أنه لا إله إلا الله دخل الجنة من مات وهو يعلم እሱ የሚያውቅ ሲሆን የሞተ ይሆን አካል أنه لا إله إلا الله كالله تبارك وتعالى وجه بأونت يمين ملك أملاك يللم هونو يميوك سيهون يموت يهون أكل دخل الجنة جنة قبال ملكتين عليه الصلاة والسلام سلا لا إله إلا الله تنككو يوك الله تبارك وتعالى ببتشينة إيام لك يموت يهون أكل تلاك هنا الدلنيان جنة يقبال مالته أما كالله تبارك وتعالى وجعلنا أكل إيلمنا كالله تبارك وتعالى وجعلنا أكل درسوا لني يالا يموت يهون أكل مجرشوا أساتنا سلزه إنيا يتاقلن لت يلفان لت يالنا ونقر سلمن دنو مالتنا سلا جنتنا أسات قدين توحيدا ما يز جنة ما قنيتنا توحيدا متو دقمو أسات وستمقباتنا والله እህቶቼ ወንድሞቼ ዛሬ አባቶቻችንን እናቶቻችንን የምንወዳቸው ከሆነ ከምንም በላይ ለነርሱ ጥረት ልናደርግ የሚገባው ተውሂዳቸው ላይ ጠንካራ እንዲሆኑ ዛሬ እናቶቻችንን አባቶቻችንን ምንም አይነት ክፉ ነገር እንዲያገኝብን አንፈልግም ግን እናቶቻችን አባቶቻችን ተውሂድ ላይ ያላቸው እምነት የጎደለና ዝቅ ያለ ከሆነ አሳማሚ ከምንም በላይ አስከፊ የሆነውን ቅጣት ነው ነገ የውመል ቂያማ የሚያገኛቸው ስለዚህ እውነት ለአባቶቻችን እውነት ለእናቶቻችን እውነት አጠቃላይ ለሰው ልጆች መልካምን የምናስብ ከሆነ ተውሂድን ልናስተምር ይገባል የተለያዩ የጥመት አንጃዎች ለሚረጩት ማንኛውም የተሳሳተ መልእክቶችን ወደዛ ብለን الله تبارك وتعالى ببتشينت بمجزات لا تنكروش لنهون يقبل لما لا تودله وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين